ነገር ዘረኝነትን የሚያስወግድ ስለዚህ አንተው መታገል ያለብህ ማናጅመንት ለመቀየር ነው ማናጅመንት አቀላ አይደል ኢትዮጵያ ፋብሪካ ናት ብለህ ብትወስድ ብልጽግና የሚባለው ፓርቲ ማናጅመንት ነው ማኔጅ እያደረጋት ነው ስለዚህ ሀገሪቷን ወይም ነዋሪዎቿን ወይ ሰራተኞቹን ሳይሆን ማናጅመንቱን ነው የምትቀይረው ያን ደግሞ ለመቀየር እኮ ትክክል እኮ ነው ዋናው የተሳሳተው ማኔጅመንቱን የሚመራው ማን ነው በዘረኝነት እንዲጨማለቅ ያደረገው ብልጽግና ቀይረው እኮ ህገ መንግስቱና ብልጽግና ነው እንጂ የኦሮሚያ ህዝብ እኮ ነው አላልኩም ለራሳቸው ስልጣን ማራዘም ስለፈለጉ ለራሳቸው ኮድ ስለሆነ ዋናው ነገር ህዝቡን የህዝቡ መጣላት መጋጨት ብሔርተኛ መሆን ምናምን አያሳስባቸውም እነሱ አንድ ብሔር ላይ ተለጥፎ ስራ መስራት ነው አንድ ብሔርን የበላይ አድርገው ስራ መስራት ነው ሌሎቹን መውቀጥ ነው እየተረገጡ እየተወቀጡ የበታችነት እየሆኑ ያለባቸውን ችግር አይታቸዋል ኮፒ ሊንክ ታብታባሉ ቤተሰባካቸው ይሄ ባንክ ስንት ብር ነበረ 2.8 ሚሊዮን 2,800,000 ብር እንኳን እሱ የ12 ሚሊዮን ብር ቤት የ60 ሚሊዮን ብር የእርሻ መሬት ነው የወሰዱብኝ 5 የእርሻ ካሬ ሜትሩ ከቤተሰብ የወረስኩት ነው ከሆነ አጎቴ ነው እሱ ደግሞ አመመው ከሱ የወሰድኩት ነው ከአጎቴ እርሻ መሬቱን ቤቱ 30 ምናምን ቄሮ ነው መጥቶ በአይሱዚ የተከፋፈለው 200 ካሬ ሜትር አባዛው አንዱ ቤት እንኳን 3 ሚሊዮን 4 ሚሊዮን ቢሸጥ 30 ምናምን የእርሻ ካሬ ሜትሩ ነው አሸዋ ሜዳ የፍቅር ሲዝን መሬት የቱ ነው ብላችሁ ጠይቁ እውነቴን ነው የምነግራችሁ እኔ የውሸት መረጃ የነገርኳችሁ አይደለም ትልቅ የእርሻ መሬት ነበር ይሄ ቆስጣ ጎመን ምናምን የሚዘራበት ቤተሰቦች መች ነው ያን መሬት የገዙት የዛሬ 2 ዓመት የእርሻ መሬቴን በወሰዱ በሁለት ወሩ ቤቴ ባንዴ እኮ ነው ያከናነቡኝ እኮ የቤተሰብ ውርስ የትኛውም አገር አሜሪካ ካናዳ ምንም ቢሄድ ያንን ሀብት አላገኘውም ልንገርህ ከ50 ሚሊዮን በላይ የሚያወጣ የእርሻ መሬትና 10 ምናምን ሚሊዮን ብር የሚያወጣ ቤት ነው የተወሰደብኝ የትም አገር ቢሄድ ያን ሀብት አላገኘውም እኔ ደግሞ ሰርቼ ሳይሆን ካጎቴ የወረስኩት ነው መረጃ ከፈለጋችሁ ሄዳችሁ መጠየቅ ትችላላችሁ ማአት ሰው ያቀኛል እዛ ቤት እንዳለ አጎቴ ማለት ወደ ግል ህይወት መግባት አይሆንብኝና አጎቴ ማለት ወይ እናት ወይ አባት ወንድም ነው አይደል የሚሆነው እንዴት ላንተ ላይ ወርስ ይችላል እሱ የአይምሮ ህመምተኛ ሆነ የሆነ ሰዓት ከዛ ነው የወሰድኩ ቆይ ይሄ ሪከርድ እንዳይሆንና አእምሮ ህመምተኛ ስለአንተ ነው ያሳበድከው አይደለም ትንሽ ብቻ አይምሮን አመም አድርገው በቃ ከዛ እኔ የተረከብኩት መሬቱ እንዳለ እግዚአብሔርን እሱ በደርግ ጊዜ ይላል ፍቃድ በደርግ ጊዜ የተሰጠው መሬት ነው ካርታ ያለው የእርሻ መሬትና ካርታ ያለው ቤት ነው የምነግርህ አሸዋ ሜዳ አካባቢ ሄዳችሁ የፍቅር ሲዝም መሬት የእርሻ ቦታ የት ነው በሉ እውሸቴን እንዳይመስላችሁ ይኸው በእውነት ካርታ ካሁን በፊት ኦንላይን ሊያሳይቻቸዋለሁ ይሄን ሀብትን የወሰዱብኝ ማለት ነው ውሸት ነው ልል አልችልም አንድ ሰው እንዲህ ይሆኛለው ካለ ምንም ላደርግ አልችልም ግን ለአንተ ለማምነ ግማሽ በመቶ የራስን አሸዋ ሜዳ አካባቢ ሳይደርስ የፍቅር ሲዝም የእርሻ መሬት የቱ ነው ብላችሁ ጠይቁ ወደ ማአት ሰው የሚያቀኝ አጎቴ ልጆች የሉት ከ2-3 ሺህ የሚሆን እዛ አካባቢ ያለ ሰው ያቀኛል ሄዳችሁ ጠይቁ መረጃ ፍቅር ሲዝም ቆይ አሁን ወደ ቁም ነገሩ እንምጣ እኔ አሁን ብዙ ውርሶች አይቻለሁ አጎቴ ያወረሰኝ የሚል ነገር ብዙም አልሰማም ግን ሊሆን ይችላል እሱማ አጎቴም ባይሆን ቆይ አንዴ ልጨርስኩ አንዴ ሰጣለሁ ልጅ የለውም ሚስት የለውም አጎቴ ስለዚህ እኔ ነኝ የወረስኩት በቃ ማንም አልወረሰም ላንተ እንትን አለ ውርስ ዊል አለው ውርስ ቃል መሬቱ ካርታ አለው እኮ እያልኩ ነው ያለሁት የውርስ ወረቀት አለ ካርታ አለ ምን አለ ሁሉ ነገር አለ አንተ አሁን ቆይ አጎቴ እንደ ልጅህ ነበር የሚያይ ነበር እኔ ይሄ ነገር ለነብይ ደምሳሽ እኔ ስሞት በማንኛውም አጋጣሚ ነብይ ደምሳሽ ይሰደኝ በቃ ባይምሮ ሲል ሌላ እሱ ባይምሮ ትንሽ ሲታመም በቃ ከዚህ በኋላ ሌላ ሰው ተሳስቶ ሊሸውደው ይችላል ብለን ወደኔ አደረጉ በቃ ይሄ ነው ጉዳዩ ይሄ ነገር የሆነው ደግሞ ወደኔ ከሆነ 20 ምናምን አመቱ ነው 20 ምናምን አመት የቆየ ነው ወደኔ ራሱ ከሆነ
አሁን አንተ ቀላል ነገር የነካካ መስሎ ብዙ ነገር የነካካ የቆሰቆስኩ ነው። ያው ስጠይቅህ ወደ ሌላው ተንዳስ መሬቱ በአጠቃላይ 40 ምናምን ዓመት የቆየ መሬት ነው። ሄዳችሁ ጠይቁ አልኳችሁ እኮ ነው። የማያውቅ የለም እዛ መሬት እንዳለኝ ቦታውን ነገርኳችሁ አይደል? ሁሉም ሰው ያውቃል። የፍቅር ሲዝም መሬት የቱን ጋር ቤቴንም የእርሻ መሬቱንም ያሳያችኋል። እንዳለ ቄሮ ተከፋፍሎ ወስዶታል። ቆይ ለአድማጭ ተመልካች እኮ ግልጽ የሆነ ነገር ለማስተላለፍ ያህል ነው፣ ለሌላ ነገር አይደለም። ቆይ ማዘርም ፋዘርም አሉ አይደል? በህይወት ሁሉም አሉ። አሁን እሱ መሬት ከአጎቴ ነው የተወሰደው አልኩ። አሁን እሱ ምን ያደርግልሃል? ምን ዝም ብሎ ወሬ እንዳይሆን በሚል ነው። እኔ ደግሞ ቅርበት የነበረኝ ከአጎቴ ጋር ነው። ከሌሎቹ ጋር ቅርበት የለኝም፣ ከሁሉም ጋር። ስለዚህ ከአጎቴ ብቻ ነው ቅርበት የነበረኝ። ከሱ ወሰድኩኝ። ከሌሎቹ ከማናቸውም ጋር ቅርብ የለኝም። በዚህ ሃይማኖት ምክንያት አባረውኛል። ሁሉም ቤተሰቦቼ ካባረሩኝ ስንት ጊዜያቸው ነው? ከቤተሰብ ተባራ ብዙ ጊዜ ነው እኮ ከቤተሰብ ከተጣለው። ምክንያቱም በሃይማኖቱ ምክንያት ከሁሉ ቤተሰብ ተጣልቻለሁ እና አሁን አንዳንድ ሰዎች አሁን ከቤተሰብ ጋር ያለን ችግር ሳትፈታ ከአካባቢው ጋር ከአካባቢው ተባረ፣ ጎረቤት አባሮ፣ መንግስት አባሮ መጀመሪያ በሃይማኖት ምክንያት ነው። በሃይማኖት ምክንያት አባሮኛል። ለምታውቁ ፍቅር ሲዝም ብዬ ሁላችሁም ታውቃላችሁ። በዛ ምክንያት ብዙ ጊዜ ነው ከቤተሰብ ከተባረሩ። በዚህ ደረጃ ቆይ ፍቅር ሲዝም ላይ አንተ ሙጥኝ ብለህ ፍቅር ሲዝም ላይ ቆይ እሺ ወደ እነሱ ልተውና ፍቅር ሲዝም ላይ በዚህ ደረጃ አንተ በቃ እስከ ሞት ድረስ ያልክበት በፍቅር ሲዝም ላይ ምን አይተህ ነው? ምንስ ውጤት አየህ እስካሁን በእምነቱ ላይ? አሁን እንግዲህ በዋነኝነት ምን ውጤት አየ ምናምን ሳይሆን ስለ ፍቅር ሲዝም ሳይሆን አሁን ያለውበት ሁኔታ ይሄ መንግስት እያደረገ ያለውን ነገር የማያውቅ የሰራውን የማያውቅ ህዝብን እያስቆጣ ያለ ብሔር ከብሔር እያጋጨ ያለ ዘረኝነቱን ከአቅም በላይ እየሰራበት ያለ ለምን ዝም እንላለን? ሁላችን ማናወራበት ምክንያት ምንድን ነው? አንድ ብሔር 80 ምናምን ብሔር ላይ ጫና እንዴት ያደርጋል? በሁሉም ነገር በድፍረት በግልጽ የሚታይ ሁኔታ ሰዎች በአሁኑ ሰዓት ቲክቶክ ላይ ማውራት አይችሉም፣ እያሰሯል። አንድ ምንድን ያልከው ምንድን ነው? ዋው ጭቆና ደረሰብኝ ያልከው ምንድን ነው? ምን ጭቆና ብቻ የሚያደርገውን የማያውቅ መንግስት ሆኗል። ይህ መንግስት በአጠቃላይ የማያፍር ማንም የሚጠይቀው የለምና ሁላችንም ብሔርተኛ፣ ዘረኛ፣ ሃይማኖተኛ ስለሆነ ተመቸው ለሱ እንደ ልብ እኮ የኔ ጥያቄ ፍቅር ሲዝም የኔ ጥያቄ አንድ እኮ ያልገባህ ነገር ቆይ አንድ መጥፎ አባት ከመጣ ልጆቹን መጥፎ ያደርጋል። መጥፎ መንግስት ከመጣ መጥፎ ህዝብ ይፈጥራል። ዘረኛ ህዝብ ፈጠረ፣ ዘረኛ ስለሆነ እሱ። ቆይ እሺ እኔ ለአንተ ያለኝ ጥያቄ ለምሳሌ እኔ ጋር ብዙ ጊዜ ይመጣል ፍቅር ሲዝም እና ፖለቲካ አብረው አይሄዱም ብለህኝ እኔ እንኳን ፖለቲካ ውስጥ እንዳትገባ ብዬ ብዙ ስከላከል ነበር። ፖለቲካ ውስጥ አንሸራተ እንዳትገባ። አሁን ጭልጥ ብለህ ገብተሃል። ታስታውሳለህ? ኢትዮጵያ እኔ ሶሻሊዝም አቀንቃኝ ነኝ ምናምን ብለህ እንትን ስትል ነበርና አሁን አንተ ሙሉ ለሙሉ ፖለቲካ ውስጥ ከገባህ አይቀር ፖለቲካና ሃይማኖት ደግሞ አብረው አይሄዱም። አብረው ሄዳሉ። የተነጣጠሉበት እንዲሁ ዝም ብሎ ለአፍ ይባላል እንጂ እንደዚህ ሐላል እንዳንተ በግልጽ አይራመዱም። ግን አንተ ፖለቲካ ውስጥ መግባት ካልቀረ ፍቅር ሲዝምን ለጊዜው ትተህ ሙሉ ለሙሉ ፖለቲከኛ ትሆን እንዴ? የትኛው ፖለቲከኛ ነው ሃይማኖቱን የተው? ንገረኝ። ሃይማኖቱን የተው ፖለቲካ ካለ ላቁመው። ማን የተው? እና አብይ ትተዋል? እነ ሚኒሊክ ሃይማኖታቸውን ትተዋል? እና ኃይለሥላሴ ትተዋል? ወይስ የሌላ የውጭ ሀገር በእጅ ህገ መንግስት አለ? በእጅ ህገ መንግስት አለ? ህገ መንግስት አለ? በእጅ ህገ መንግስቱ አለ? አሁን ህገ መንግስት አዲስ ስርዓት ነድፍ ያለው ማለት ኢትዮጵያ ሰሜን ኢትዮጵያ፣ ምዕራብ ምስራቅ ተብላ መሾም አለባት፣ መሰርጋት አለባት። ኦሮሚያ ክልል፣ አማራ፣ ትግራይ ክልል የሚለው ስርዓት ነው።
በሰሜን ኢትዮጵያ በምስራቅ በማዕከላዊ ኢትዮጵያ የምታምኑ ከሆነ ከኛ ጋር ተደራጁ። አዲስ ኃይል እንገነባለን። ብሔር ያላካተተ አማራ ነኝ፣ ትግሬ ነኝ፣ ምናምን የአዲስ አበባ ልጅ ነኝ፣ የአዋሳ ልጅ ነኝ ሳንል ሁላችንም እህትና ወንድም እኩል ሆነን ተከባብረን እንስራ። በዚህ ስራ ላይ ጠንከር ያለ ስራ። በዚህ ስራ ከሰራን የእውነት እላችኋለሁ ውጤታማ እንሆናለን። አንድ ብሔር ነው። ሌሎቹ ብሔሮች ዘረኝነት አስወግደን ሁላችንም አንድ ከሆነ ምንም አያመጣም። አንድ ወደ እንትኑ ልምጣለሽ። ዘረኝነት እንዴት ነው የምታስወግደው? አሁን አለ የምትለው ዘረኝነት ለዘረኝነት መፍትሄው አንድነት ነው። ትልቁ ጦር አንድ ከሆንን ብትን የሚያደርገው አንድ ማለት ነው ከሁሉም ብሔር ጋር አንድ ሆነን። አሁን ለምሳሌ አማራው ከትግሬው ከጉራጌው ከደቡቡ ከምናምን አንድ መሆን አለብን። የአዲስ አበባ ቆይ ሊሆን የሚችል ነገር እናወራ። አሁን ለምሳሌ አንድ ስትል እኔ እናንተ ለምሳሌ አንድ አይደለም። አንድ የሚያደርገን የጋራ ነገር አለና ለምሳሌ ኢትዮጵያዊ ነን፣ እኔም አንተም ወንድ ነን። በተረፈ በብዙ ነገር እንለያያለን። የኔ የፖለቲካ አመለካከትና የአንተ የፖለቲካ አመለካከት ይለያያል። የአንተ እምነትና የኔ እምነት ይለያያል። አንተ የወጣበት ማህበረሰብና እኔ የወጣሁበት ማህበረሰብ ይለያያል። አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርግ ቆይ ልጨርስልህ። ቆይ ቁም ነገር ከሆነ ቁም ነገር ነው። ፍቅራ ከሆነ አሁን አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርገን የሚችል የጋራ ትርክት ያስፈልገናል። እኔም አንተም የምትቀበለው ሌላም ሲመጣ የሚቀበሉት ማለት ነው። ይህን ትርክት ይህን ሪቶሪክ እንዴት ነው የምትፈጥረው? ይኸውልህ እኛ አሁን ሁላችን የሚያስማማን ነገር አንድ ዘረኛ መንግስት እንደመጣ ሁሉም ሊጠየፈው እንደሚገባ በመጽሐፍ ቅዱስም ዘረኝነት ኃጢአት እንደሆነ በቁርአንም ኃጢአት እንደሆነ በየትኛውም ሃይማኖት ኃጢአት እንደሆነ አምነው ለፈጣሪያቸው እንጂ ለብሔራቸው እንዳይቆሙ ማስተባበር ይኖርብናል። አሁን እኔ ቲፒካል ቆይ 99% የኛ ሀገር ፖለቲከኞች ችግር ነው። ይሄ አንተ ላይ ማለት ቆይ አብረን ኖረን እኮ አሁን ይሄ መንግስት ዘረኛ ነው አስወግደዋለሁ፣ ፋኖ የሚምጣ ዘረኛ ነው አስወግደዋለሁ፣ የኔ ይሻላል አልክ። ኦኬ አንድ እንሁን፣ መፍትሄው አንድነት ነው አልክ። አንድ የምትሆነው በምንድን ነው አሳየኝ። አሁን ችግሩ ነው ተግባብተናል አለ ችግሩ። እሺ ልበልህ የምንሆነው ስህተቱን በመቃወም ነው። ስህተቱን በመቃወም ዘረኝነትን በመጥላት አንድነትን እህት ወንድም ስለሆነ በሃይማኖት አይደለም አንድ የምንሆነው፣ በብሔር አይደለም። ስህተቱን ዘረኝነትን በመጥላት በመጠየፍ ነው አንድ የምንሆነው። ከዛ በኋላ ይሄን መንግስት እኮ አስወገድከውና ፍቅር ሲዝም ግን ይኸውልህ እኔ አማራ ነኝ የአማራ ታጋይ ነኝ ካልኩኝ ሌሎቹ አብሮኝ ሊሆኑ አይችሉም። እኔ ትግሬ ነኝ የትግሬ ታጋይ ነኝ ካልኩኝ ሊታገሉ አብሮኝ አይችሉም። እኔ አዲስ አበባ ልጅ ነኝ ካልኩኝ ሌሎቹ ሊታገሉ አይችሉም። እንደዛው በደቡብም። ስለዚህ ብሔርና ሎኬሽንን ጂኦግራፊክ የመሳሰሉትን ትተን እውነተኛ ነገር ተጠይፈን እንነሳ። ይህ መንግስት ካለዛ ይዶቆሰናል። ምክንያቱም እድሉን ያገኛል ለመዶቆስ። ምክንያቱም ፍቅር ሲዘመን ገብቶኛል አንተ የምትለው ቆይ እኛም እንደሱ ዘረኛ ስንሆን እሱም ዘረኛ ነው እኛም ዘረኛ ነው። እሱ ግን ምን አለው ስልጣን፣ ስለዚህ ይበልጠናል። እኛም እኮ የምታወራው ነገር ገብቶኛል ፍቅር ሲዝም። እኔ እኮ አሁን አንድ እንሁን ብላል። እኔ በጣም አሪፍ ነገር ነው። ኢትዮጵያ ውስጥ ሁላችንም የተለያየ አመለካከት ያለን ህዝቦች ነን። አንዳንዶች በፌዴሬሽን ምክር ቤት 86 ብሔር ብሔረሰቦች ነው ያለው ይላሉ። 86 አይደሉም። ፌዴሬሽን ምክር ቤት የሚለው 76 ብሔር ብሔረሰቦች አሉ ይላሉ። 76ቱ የራሳቸው ቅሬታ አለባቸው። ግማሹ ተበድያለሁ ይላል፣ ግማሹ ተረግጫለሁ ይላል፣ ግማሹ ተገፍቻለሁ ይላል፣ ግማሹ መከራ ደርሶብኛል ይላል። እልፍ ብለህ እልፍ ስትል ከመከራ ወደ መከራ ነው የምትሸጋገረው። የተለያየ ማህበረሰብ አንድ ሊሆን የሚችልበትን ነገር ወደ አንድ አመጣዋለሁ፣ አንድ ሆኖ እንዲታገል አድርገዋለሁ የምትለው እየፎከረ ነው። ለካ ይሄ እሺ እኔ ጋር ያሉ ሰዎች አንድ አፍታ ጊፍት እንትን በሉት ላለበት ቦታ ላይ ላሳለም ለኬዝ ከሆነ አሪፍ ነው። እንደምታዩት እንግዲህ ገንዘብ የተዘርፋል፣ ቤት ይፈርሳል እና የምኖረው በዚህ ነው። እንደዛ ከሆነ ታዲያ እንደዛ አትለኝም እንዴ? እኔ አሞቃና እዚህ ጋር ወጋጋለሁ በቃ ይሁደም ምናምን ትላለህ። ምን ችግር አለ? እኔ እኮ ለእንትን ምናምን መስሎ እንግዲህ በዚህ ነው የምተዳደረው። ሌላ ምን ኦፕሽን አለኝ? እሺ ይሄ የመጨረሻ ምንጫወትና ብዙ ማውራው ጉዳይ አለ። በእናትህ ፍቅር ሲዝም ነገ ቀጠሮ ይዘን በሰፊው እናወራለን። እሺ
አመሰግናለሁ። ችግር የለም። ፕሮግራም አዘጋጅላለሁ ዩቲዩብ ላይ ጋብዝህና ፖስተር ምናምን ሰርቼ እዛ ላይ እሺ፣ ችግር የለም። የደረሰብህን ግፍ ምናምን በደል ምናምን ብዙ ነገር ትናገራለህ። ሰላም አመሰግናለሁ። እንግዲህ የመጨረሻ ጨዋታችን ስለሆነ እስቲ እንግዲህ ብዙ እንትኖች ምናምን ማዘጋጀት አለብህ። እሺ ወደ ገደለው እንመጣለን። ፍቅር ሲዝም በነገራችን ላይ በጣም የሚመቸኝ በጣም የምወደው በጣም እንግዲህ ላለፉት 4-5 ዓመት ስንት ጊዜ ነው እናንተ? 3 ዓመት ይሆናል መሰለኝ። እግዚአብሔርን ታውቃለህ። የመጀመሪያ ጊዜ የመጣ ሰዓት ከኔ ጋር ቆይታ ያደረግ ሰዓት የተነሳብኝን አቧራ ታስታውሳለህ? እውነት ነው። በቃ ሀገሩ ነው እምነቱን ያራምድ ምን አገባችሁ ምናምን ብዬ ለአንተ ጥብቅና ቆሜያለሁ። አሁን ግን ወደ ፖለቲካ ገብቷል። ከውጭም ከውስጥም በመጣበት ጫና ፍቅር ሲዝም አገር ለቆ ተሰዷል። እቺ ሀገር ድሮም እንደምናገረው ጠቢባንን ሊቃኖችን በባትሪ እየፈለገች የምታሳድድ ናት። በሌሎች በአባቶቻችን በሌሎች ሊቃኖች ላይ የደረሰው ነገር ነው አንተም ላይ የደረሰው። ይሄ ሰው እኛ ያላከበርነው ይህ ሰው ኬንያ ላይ ግን ቆሞ ሲሰብክ ዛፉም ቅጠሉም አፋቸውን ከፍተው ሲያደምጡት ነበር። ብዙ ጊዜ ነብይ በሀገሩ አይከበርም ይባላል እና ኬንያ ላይ ቆሞ በማያውቀው ቋንቋ ሲናገር የኬንያ ሕዝብ ያለውን ፍቅር ብታዩ ለነብይ ደምሳሽ። እስከ መቼ ነው ሊቃኖቻችንን የምናሳድደው? ጎበዝ ያሉን በጣት የሚቆጠሩ ሊቃኖች ናቸው። እነሱንም እያሳደድን እንግዲህ 13 እኔ ግን በዚህ ትውልድ ስም የምለምንህ ነብይ ደምሳሽ አንድ ነገር ብቻ ነው የምለምንህ። የፈለገ ቢመርህ ሀገሬንና ህዝቤን ረግመህ እንዳትሞት ፕሊስ። ይቅር አለማወቃቸው ነው ምናምን ብለህ ይቅርታ አድርግልን። አላወቅንም የሊቃኖቻችን ማዛላው። እኔ እኮ ይኸውልህ ቴዲ ከኦሮሞ ህዝብ ጋር እኮ ችግር የለብኝም። አብይ ሊጠቀምባቸው ነው። አብይ ኦሮሞን ወዶ ሳይሆን ሊጠቀምባቸው ነው። ከአማራ ስለተጣላ ነው። ከአማራ ደግሞ ፒስ ቢሆን ይቀይራቸዋል። ሰውየው ለስልጣኑን ለማራዘም እየተጠቀመባቸው ነው። እነሱንም ከሌላ ብሔር እንዲቀሳሰሩ የትውልድ ቂም እንዲያተርፉ እያደረጋቸው ነው። ጥፋተኛ እሱ ነው። የኦሮሞ ህዝብ አላጠፋም። ሰውየው ነው ጥፋተኛ። ክፉ ሰው ነው። ለስልጣኑ በቀጣይ 2 ዓመት ምንድነው የሚሆነው? ምንም አይታየም ወይስ ከሀገር ከወጣ በኋላ በጅ ይባላል? ምንድነው በቀጣይ 2 ዓመት ምን እንጠብቅ? እንግዲህ ጥሩ ተስፋ መጠበቅ ያስፈልጋል። ጥሩ ነገር ጠብቁ። አንድነትና ፍቅርን ጠብቁ። ጥምረትን ጠብቁ። እኔ እንደዛ ነው የሚታየኝ። አንድ እንደምንሆን፣ ሰላም እንደሚመጣ፣ እውነት ሁሉም ብሔር ወንድማማቾች እንደሚሆኑ ይህ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል ቀርቶ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባል ስያሜ እንደሚሰየሙ ሁሉም የፈለገው ቦታ ላይ ቤት መስራት መስራት እንዲችል የፈለገው ማለት መጨረሻ ያንተን መጨረሻ ማቀው በዚህ ጥያቄ ነው። ተጠንቀቀ መልስ። ከኦነግ ከፋኖ ከቲፒኤልኤፍ እና ከኦብነግ 4 ኪሎ ማን ቀድሞ ይገባል? ማንም አይገባም። እኔ እገባለሁ። አንተም ገባ? ማንም ሊገባ የሚገባ አንተ ከገባ በኋላ እኔ በጣም ደስ ብሎኛል። እኔ ነኝ የምገባው። አንተ ከገባ በኋላ የፋኖን የኦነግን የቲፒኤልኤፍን የኦብነግን ጉዳይ እንዴት ታደርጋለህ? ብሔሬ አማራ ነው ወይ ብሔሬ ኦሮሞ ነው ያለ 5 ዓመት እንዲታሰር ነው ማለት ነው። ብሔሩን የጠራ ሰው እንዴ ብሔሬ ብሔሩን የሚጠራ ሰው የሚታሰርበት ዘመን እንዲመጣ ነው የምመኘው። ብሔሩን የጠራ ሰው እንኳን ብሔሩን ደረቱን ነፍቶ የጠራ ሰው እንዲታሰር ማድረግ ነው። እና አማራ ነኝ ካንተ ስራቸዋል። አማራማ ይሄን ነው መታገል ያለብህ።
ምክንያቱም ዘረኝነትን እያስፋፋ ስለሆነ አንተ ነው መታገል እያሉ ነው። ይሄ ሳይመስል እዛው በቅጠሉ እያሉ ነው። ስለዚህ ብሔራቸውን እንዲጠሩ አትፈቅድም ማለት ነው። ያሳስራል። መፍቀድ ሳይሆን ያሳስራል። ተጠንቅቀው እንዲኖሩ ነው የሚሆነው። እና እያውተኛል አለ እና በቃ ምንም ሳያውቁ ነው የሚደግፉ ማለት ነው። በለው ግፋ ምናምን ለምን ኢትዮጵያዊ ይላሉ? እንደ ኢትዮጵያዊ የመጣሁት ሰሜን ምዕራብ ኢትዮጵያ እኮ አለ። ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚመሳሰሉት ብቻ። ከዛ በቁጥር እና በሎኬሽን ይሰየማል ኢትዮጵያ። ለምን በብሔር ይሰየማል? በብሔር ተሰየመ የዚህ ክልል መንግስት ተባለ። ከዛ በኋላ መሬትም ካለ ቀሟል፣ ቦታም ካለ ቀሟል። እንደፈለጉ ሆኑ። የዛ ብሔር ነገሰ። ያ ብሔር እንዲነግስ አደረገው። ተጫወተብን። አናታችን ላይ ወጣ። የኔ ጥያቄ ብሔርን ግድግዳ ላይ የምናየው ልክ እንደ ዕቃ እንደ ምግብ ዕቃ ግድግዳ ላይ የምናየው የከሌ ብሔር ብለን ግድግዳ ላይ የምናየው ጌጥ እንጂ መሆን የነበረበት ስልጣን መሆን አልነበረበትም። ብሔር እና ከሌላ ሰዎች ጋር ተጣልተህ አንድ ቀንም ታድር ይመስላል። አንተ ማይሆን ነገር ነው እኮ ይገፋለሁ። ግዴታ ነው። ይሄን የማይስማማ ሰው ከሞት እስከ መገደል ይደርስበታል። ምክንያቱም ግዴታ ነው። አሁን ከመጣው ጣጣ የሚበልጥ ነገር የለም። አሁን የመጣብን ችግር ምንድነው? በዚህ ችግር ምክንያት አይደል እንዴ ይሄ ነገር አድጎ አይደል እንዴ? ጭራሽ አብይ ደግሞ ሎኮ ሰው ነዳጅና ክብሪት አድርጎ አቀጣጠለ። ህገ መንግስቱ አንድ ችግር ነበረ። እሱ ሎኮ ሰው ቤት በኩል እሺ ሰዎች አማራ እንዳይሉ የምትከለክል ከሆነ ኮንፍሊክት ማኔጅመንት ነው። ኦሮሞ እንዳይሉ የምትከለክል ከሆነ ስልጤ፣ ጉራጌ ምናምን እንዳይሉ ትግራይ እንዳይሉ የምትከለክል ከሆነ የምታሰልፋቸው ሰዎች ከየት የመጡ ናቸው? በእውቀትና በችሎታቸው ብቻ ይሆናል። አንድ ሰው ማኔጀር የሚሆነው ወይ አስተዳደር አለቃ የሚሆነው እውቀቱ ተፈትሾ ታይቶ እንጂ ብሔሩ ተፈትሾ ታይቶ አይደለም። ትምህርት ወደቀ። ምን ሆነ? ብሔር ሆነ። አንተ ጥበብ ቢኖር ችሎታ ቢኖር ክሎት ቢኖር ብሔርክ ነው። ወደቀ። ጥበበኛ ብትሆን ዋይዝ የሆነ ክሬቲቭ ሶሉሽን ብትሆን ሀሳብ የምታመነጭ ብትሆን ብሔር ነው የሚታየው። ኢትዮጵያ ውስጥ ጥበብ ዊዝደም የሚባለው ነገር ሞተ፣ ተቀበረ። ዊዝደም ሞቷል ኢትዮጵያ ውስጥ። እኔ አንድ ነገር ልንገርህ፣ ብሔርተኝነት እንዴት እንደምታጠፋ ልንገርህ። ይሄ ብቻ ነው መንገድ ነገር ሌላ መንገድ የለውም። ሊኖረው ማለት አንደኛው አንድነት፣ ሁለተኛው ጠንካራ ህግ ብቻ ነው ወንድሜ። ሌላ ማለት የብሔርተኝነት እሳቤን የምታጠፋው ብዙዎቹ ማዕቀፍ ማለት ነው። በዚህ በጉልበት በእልህ በመፈክር ምናምን አለ። ብሔርተኝነት የሚጠፋ ፖለቲካው የሀሳብ ፖለቲካ እንዲሆን ከፈለግ ብሔርተኝነትን የምታጠፋው በፍቅር ነው እኮ። አንድነት በማምጣት እኮ አልኩ። አንድነት የሚመጣው ደግሞ ብሔርተኝነት አስራለው ያልካርለማ እህት ወንድም በመሆን አልኩ። ሁላችንም እህት ወንድም በመሆን በከሌ ብሔር ነኝ ብሎ በዛ ብሔር ላይ ማናፋት፣ መጎረር፣ ማቃራት ሳይሆን አንዱ ሲነካ ሊያመን ይገባል። አንዱ እንደዛ አይነት ስሜት ማምጣት አለበት። ያ ነው እኮ ፍቅር ማለት። ያ እኮ ነው እህት ወንድም ማለት። ሁላችንም እህትና ወንድም ነን። እሺ ወደ ሌሎች እያጠቃለልን ስለሆነ ወደ ሌሎች ፐርሰናል ጥያቄዎች ልምጣ። አንዳንድ ጥያቄዎች የግል ጉዳይ ነው ምናምን ካልክ ይለፈኝ ማለት ነው ተጠበቀ። እሺ ታፕ እያደረጋችሁ ለፍቅር ሲዝም ጋር ደግሞ ይላችሁ ታፕ እያደረጋችሁ በቅርቡ ፍቅር ሲዝም ትንሽ ሰፋ ያለ ፈንድሬዝ ምናምን እናዘጋጃለን። የሆነ መድረክ ይዘጋጃል ከፍቅር ሲዝም። በተለይ አሁን ምንድነው የተሰደደው እስከ ገባኝ ድረስ ለሃይማኖቱ ሲል የሚከፍለው መስዋዕትነት ነው። ምን ጊዜ የሚያፈራ ፍሬ ድንጋይ ይበዛበታል። ፍቅር ሲዝም ገና ከጅምሩ አጀማመሩ ማቆጥቆጡ ያስፈራቸው ድንጋይ እየወረወሩበት ነው። በዚህ ምክንያት ይሄ ወንድማችን አገር ለቆ ተሰዷል። ነብይ በአገሩ አይከበርም እንዴ? በሀገሩ ተገቢው ክብር ስላላገኘ ይሄ ዋጋ እየከፈለ ነው። ስለዚህ ይሄን አስመልክቶ በዚህ መሪ ቃል
በዚህ መፈክር ትልቅ የሆነ የገቢ ማሰባሰቢያ እናደርጋለን። ምን ዳሊዋን ለምትወዘውዝ ሴት ዝም ብለህ ጊፍት ምናምን ትለቅልኝ? ፍቅር ሲዝም እኮ በዓለማችን ላይ ብቸኛው ነብይ ነው። በነገራችን ላይ ከ30 በላይ ትንቢቶችን ተንብዮ ስንቱን ይሳካው? ከ30 በላይ ምርጥ ትንቢቶች አምጥቶ ስንቱን ይሳካው? ከ30 ከ20 በላይ ተሳክቷል። ዛሬ እኮ አንዳንድ የምታያቸው ነቢያቶች እኮ እንኳን አይደለም የመጪውን ጊዜ ያለፈውን ጊዜ እንኳን መተንበይ እኮ አይችሉም። ስለዚህ ዲያስፖራ ዝም ብለህ እዚህ ጋር በሜካፕ አብዳ ለመጣች አሻንጉሊቱን ሰው ለማታቅ ዝም ብለህ ትገፋለህ አይደል? ፍቅር ሲዝም ክብራትና ክብራ መደገፍ አለበት። ልዩነቱን ምንም ይጎርበት። በነገር ላይ ኦሮሞዎች ራሳቸው በብዛት ይደግፈዋል፣ ይወደዋል። ይመስለኛል እንግዲህ ክፉ ሐሳብ ይዘናል። ብሔር ብሔረሰቦች ይወደዋል። ቆይ ችግር የለኝነት ይቆም እንጂ በቃ ኤግዛክትሊ። አሁን እሱ ብሔርተኝነት ይቆም ምናምን በእምነቴ በምናምን ብሎ ነው እንጂ ሌላ ነገር የለውም። ስለዚህ ለፍቅር ሲዝም ማቋቋሚያ የሚሆን አንዳች የገቢ ማሰባሰቢያ እናደርጋለን። ብሔር ብሔረሰቦች መሳተፍ አለባቸው። ያን እናደርጋለን። የባንክ አካውንቱ የታንዛኒያ ነው፣ አሁን የኬንያ ነው ያለው። በጊፍት ነው። ካልሆነ ደግሞ በውስጥ ጻፉ። ባለውበት ቦታ እነግራችኋለሁ፣ ግን በጊፍት ይሻለኛል። በጊፍት ይሻላል። አይ በውስጥ ጻፉለት፣ በውስጥ ጻፉለት፣ እናወራለን። አጠገቤ ባሉ ጥቁሮች ጓደኞች ነው፣ በእነሱ ይላል። ሀገር በቀል ነብይ ነው ይሄ። ሀገር በቀል ነው። እኔ ደስ የሚለኝ ነገር ምንድነው? ፍቅር ሲዝም በጣም እኔ ደስ ያለኝ ከመጀመሪያው ጀምሮ እንዳንተ ያለ ነብይ እኔ የትም ዓለም ላይ አላየሁም። ይሄ ሀገር በቀል ነው። ሌላው ከምዕራብ አፍሪካ ምናምን ከዛ ምናምን የተቀነጫጨበ ነው። ከምትይዘው እንጨት ጀምሮ ከጣት አወጣጠህ ጀምሮ ከምታደርጋቸው አልባሳት ጀምሮ ሁሉ ነገር ሀገር በቀል ነው። ስለዚህ ከውጭ ቀርተህ ትክክለኛ ከምትሆን ሀገር በቀል ሆነ ብትሳሳት መርጣለሁ። የመጀመሪያው ነገር ሀገሬን ስለምወድ ሀገር በቀል ነብይ በመሆነ ልዩ አክብሮት አለኝ። ለፍቅር ሲዝም ነገ ወዲያ ዲያስፖራው በተለይ ከሀገር ውጭ ያላችሁ ዲያስፖራው ያለንን ነገር ወረድ እንላለን። ዩጋንዳ ቢያንስ ወደ ኢሮፕ ወይም ደግሞ ወደ አሜሪካ መጥቶ ይሄ እምነቱን ለማስፋፋት ነው እንጂ እንደማንም ለመሰደድ ምናምን አይደለም። ደግሞ የሚወጣው ነጮችን ለማገልገል ነው። ስለዚህ ልቦናችሁ ያሳያችሁን ውስጣችሁ ያለውን ነገር ሁሉ ትወርዳላችሁ ማለት የተቻላችሁ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንዲሉ 1000 ሰው ተሰብስባችሁ እንደዚህ ብላችሁ 2 $3 10 50 ዝም ብላችሁ 100 የሚወርዱ አይጠፉም። እስኪ ደስ ይበለው ወንድማችን። አንድ ነገር ከሆነ በኋላ ከመጸጸት እንዲሁ እንዳለ እስኪ እናስደስተው። ከዚህ ጋር ግን ልነግርህ የምፈልገው ነገር ፍቅር ሲዝም እንደ አንድ ወንድም በክር አደራ ምን ስሜታዊ ሆነ የምትናገረው ንግግር በጣም ተጠንቀቅ። አንዳንዶች ያጨበጭባሉ ምናምን በለው ምናምን ሲሉ አትደፈቅ። ሞራል ምናምን ተሰምቶ ነጥብ አጣ። በጣም አራዳው ነሽ። ዘዴ የምትውለው ከማህበረሰብ ጋር ስለሆነ ጥንቃቄ አድርግ፣ ፎከስ አድርግ መንግስት ላይ። ነገ እኮ ዲያስፖራ ሆነ ስልጣ አሜሪካ ዩሮፕም ስትመጣ እኮ መንገድ ላይ የምታገኛቸው ኢትዮጵያውያን ናቸው። ስለዚህ እንደዛ ተንቀሳቀስ። ይሄ መጨረሻ እንጫወትና እኔ ወደ ሌሎች ጉዳዮች ሄዳለሁ። እሺ ቴዲ እናመሰግናለን። ወርልኝ ሰላም ይዛ ዋታብ ወደ ግል ጉዳዮች ስንመጣ አንዳንድ ሰዎች ስላንተ ማወቅ ይፈልጋሉና ለመጨረሻ ጊዜ ከሴት ጋር የተኛው መቼ ነው? አንዴ ነው ቆየት ብሏልና ሻወር እንትን ነው ይሄ ዋና ዋኛለሁ ብዬ ነው። እኔ ለመጨረሻ ጊዜ አዶና የሆንኮ መቼ ነው እኮ አይደለም ያልኩህ እኮ ዋና ስለማመድ እዛ ውስጥ ትንሽ ችግር ተፈጠረ። መድኃኒዓለም ከዛ በኋላ ዋና መዋኘት ተከለከለ በእኛ ሃይማኖት። ምክንያቱም እዛ ዋና ገንዳ ውስጥ ነው አዶና ያረከው አይደለም፣ ግን ዋና መዋኘት ለብዙ ስሜት እንደሚዳርግ ፈጣሪ አስተማሪ። ከዛ በኋላ ሴትና ወንድ አንድ ላይ ዋና አይዋኙም። አሁን ተከልክሏል በእኛ ሃይማኖት። በእኔ ህይወት ነው ፈጣሪ የሚያስተምረኝ። አልገባኝም። ገንዳ ውስጥ
ዋና መዋኛ ላይ ነበር። ከዛ ዋና መዋኘት ተከለከለ። ምክንያቱም በጊዜው የተፈጠረብኝ ስሜት ነበር። አየህ በቃ ዞር ሲል አንዷን አየህ ምናምን። እነዚህ አሳሳቾች ናቸው ደግሞ እዛ ገደል ገባቸው። ስለዚህ አመት መቼ ነው እሱ? ስንት አመት ይሆናል? ትንሽ ቆይቷል። እሺ ከሴት ጋር ሳታደርግ መቆየት አሁን ያለ አስተሳሰብ ላይ ምናምን የሆነ አሉታዊ ተጽዕኖ ያሳደረብህ አይመስልህም ወይስ ለውጥ የለውም? ሴትማ ባባር ጭንቅላት ትረሳዋለህ። ቁጭ ብለህ ሱሰኛ ነው የምትሆነው እንኳን ልታስብ። ሴት የሚያባር፣ ሲጋራ የሚያጨስ፣ የሚቅም፣ የሚጠጣ፣ ወሬ የሚመለከት፣ ፊልም የሚያይ፣ ጌም የሚጫወት ጭንቅላቱ ይበተናል። መሰብሰብ አይችልም። አንድ ቁም ነገር መስራት አትችልም። ስለዚህ ከእንደዚህ አይነት ነገር መውጣት ይኖርብናል። ሴት በጣም ኃጢአት ነው። ሀሳብን ትኩረትን ነው የሚያሳጣ። ሴት ብቻ አይደለም፣ ብዙ አጉል ሱሶች አሉ። ሱስ የተባለ ነገር ጥሩ አይደለም። ምንም ሱስ የለብህም እንኳን ሌላ የመናደድ የመበሳጨት ምናምን ሱስ የለብህም። የምንም አይነት ሱስ መጥፎ ማሰብ ራሱ ያሰብኩትን መተግበር እንጂ ወደ መፍትሄ ማምጣት እንጂ መጥፎ ነገርን አብዝቶ ማሰብ አይፈቀድም በሃይማኖታችን። ማመስገን ነው ማማረር ስለሆነ። እሺ እዚህ ቲክቶክ ላይ እስኪ አይነገብ ናቸው ቆንጆ ናቸው ምናምን ብለህ የምታስባቸውን 3 ሴቶች ጥራለህ። ኧረ እኔ ይቅርብኝ። እኔ አሁን የት አውቃለሁ? አሁን እኔ የሀገር ጥቁር ነው የማየው በየቦታው። እኔ ምን አገባኝ? ሃይማኖቴ የሚከተል ሰው ነው። እሺ አስቀያሚ ጥራለህ። አስቀያሚ አይ ሰውን አስቀያሚ ማለት አልችልም። ማንም ሰው በራሱ ውበት አለው፣ የራሱ ትንሽ አለው። አሁን የመጣበትን የህይወት ጉዞን በመጽሐፍ የማሳተም አላማ የለህም? ራዕይ ምናምን የለህም? እኔ እንዲሳካና ስራ እንድትሰራ ነው ወደ ሰውራና መጽሐፍ ሳትም አልገኝም። አሁን የተግባር ሰው ነው እንዲሳካልን ውጤታማ እንድንሆን ነው የምፈልገው እንጂ ይሳካ መጀመሪያ ተሳክቶ ነው ለማሳካት ብዙ መስራት አለብን። ዝም ብሎ እንደ አብይ መጽሐፍ እየጻፉ መኖር ምን ያጋደው ሳክስ አይደለም። እሺ አሁን ከሀገር ቤት ከወጣ ቢያንስ 2 ሳምንት ሆኗል። ምንድነው የሚናፍቅህ ነገር? እንግዲህ እንጀራ ይመስለኛል ትንሽ የሚናፍቀው። እዚህ ጋር ትንሽ ማልቀስ እዚህ ጋር ትንሽ ማልቀስ። አንተ ደግሞ አነካካው እንጂ ጨመቅ አድርገው። ኧረ ምንም አይናፍቀኝም። ቀጣይ እኮ ነው እያዘጋጀው እኮ ነው። ምርር አድርገውኛል። የማየው ነገር ሁሉ ምርር አድርገውኛል። የሚናፍቀኝ ነገር የለም። ዘረኝነቱ አንጎሌን አዙሮታል። ሰው ላይ የማየው በደል ራሱ የብሔርተኝነቱ ነገር አንጎሎኛል። ባላይ ይሻለኛል። አናቴ ላይ መጥቷል። የሚናፍቅ ነገር አለው ኢትዮጵያ። ይህ ሁሉ ስርዓት ሰዎች ተቸግረው ልመና፣ ሴተኛ ዳሪ፣ ወሲብ ንግዱ፣ ምኑ አረጋውያን መሬት ላይ ወድቀው ምናምን ድህነት ተስፋፍቶባት ረሃብ በዝቶባት ያለች ሀገር ነች። ይህን ሁሉ ማየት ራሱ መከራ እኮ ነው። ብልጽግና ይባላል። ፎቅ ላይ ይበራል። ገጠር ላይ ሰው ቤት የለውም። የገጠሩ የኢትዮጵያ 60% ቤት የለውም። እሱም ቤት ማሟላት ሲገባ ፎቅ ላይ ማብራት እንዋጋለን። እንቅፋት ከታች እየመጣ ለይስሙና ለምቻለው ብሎ ለማውራት ነው። እሺ አሁን ይሄ ሁሉ ጥንቅጥ ውስጥ የገባ ነው እንግዲህ ወንዶች ባመጡት መከራ ነው። ምናልባት ወንዶች በሴቶች ቢቀየሩ ይሄ ሁሉ ችግር ይቀርፋል ብለህ ታስባለህ? አመራር ላይ ሴቶች ቢመጡ ምንም የሚናፍቀኝ ነገር የለም። ሴቶች ስልጣን ላይ ኢትዮጵያ ውስጥ የናፈቀኝ አዲስ ህገ መንግስት፣ አዲስ ስርዓት ብቻ ነው። ኢትዮጵያን ሴቶች ቢያስተዳድሯት ይለውጧታል ብለህ ታስባለህ? ምን አገኘ የጾታ ችግር ምናምን ብሔር እኮ ነገር ማንም ብሔር ይግዛን፣ ማንም ሃይማኖት ይግዛን፣ ጾታ ይግዛ፣ ግን ዘረኛ መንግስት አይሁን። እንደዚህ አይን ያወጣ ቀንድ ያወጣ ዘረኝነት
አይሁን በእውቀት ይግዛ። እውቀትና ችሎታ ያላቸውን የበላይ ያድርግ እንጂ ብሔር ያላቸውን የበላይ የሚያደርግ መንግስት ማንም ሴት የሚሆን ማንም ይግዛ። እሺ ወደ በኋላ ካለ ይህን ጉዳይ እንቀጥለዋለን። መጨረሻ ላይ ግን ለአድማጭ ተመልካቾች ማስተላለፍ የምትፈልገው መልእክት ካለ መድረኩ ያንተ ነው። በጣም አመሰግናለሁ። በእውነት እናችሁን በጊዜ በምንም ያገዛችሁኝ የተባበራችሁኝ በእውነት በቅንነት ያሰባችሁ ኮፒ ሊንክ ታፕታፕ የምታደርጉ ከታች እስከ ላይ የምታግዙ ቀናና መልካም ሀሳቤት ያላችሁ ኢትዮጵያውያን ከሁሉም ብሔር ከሁሉም ሃይማኖት ያላችሁ የኛ ሃይማኖት ሌላ ነው ግን እህት ወንድም ነን የሀገራዊ ጉዳይ ነው ብላችሁ ስታግዙ ስትተባበሩ የነበራችሁ በእውነት ከልብ አመሰግናለሁ። ሰላማችሁ ይብዛ። በእውነት በእናንተ ላይ ነው ፈጣሪ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እንደምወደው እንደማከብር ታውቃለህ። ቴንክ ዩ ቴዲ አመሰግናለሁ። አንተ ጋር በነበረኝ ቆይታ በጣም ደስ ብሎኛል። አመሰግናለሁ። ቬሪ ባርክ ቴንክ ዩ የፍቅር አምላክ ይባርክ። ደህና